ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ፈጣየር በሰባንክ ነው። በጣም ነው የሚጠመው ቆንጅዬ ሊጥ አቦካክ። ሰባንኩን ደግሞ እንዴት አድርገን ውስጡ ሰርተን ቆንጆ ፈጣየር እንደምናዘጋጅ አሳያችኋለሁ። የሺ ክችን ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ላይክ ሼርም እንደዛ። ጥያቄ አስተያየት ኮሜንት ስር ጻፉልኝ። እንከትፈዋለን። እንጨቱን ለብቻ ቅጠሉን ለብቻ አድርገን እንጨቱን አንፈልገውም። ከዛ በኋላ ጨው አድርገን ውሃ እንደዚህ ብዝት አድርገን በደንብ አድርገን ለ2 ሰዓት እንዘፈዝፈዋለን። ሰባንኩን ማለት ነው። ከዘፈዘፍነው በኋላ በምታዩት መልኩ በደንብ እየጨመቀን ወደ ማጥለያ ላይ እናደርገዋለን ማለት ነው። በቅድሚያ አጥቤዋለሁ። ከዛ ከተፍኩት። ከዛ ጨውና ውሃ አድርጌ ለ2 ሰዓት ዘፈዘፍኩት። በመቀጠል እዚህ ጋር ጨው እንዳስፈላጊነቱ እኔ መጀመሪያ ላይ ጨው ስለረሳው ነው ያደረኩት። ቁንደ በርበሬ ሱማቅ ቁንደ በርበሬ በትንሿ ማንኪያ 1፣ ሱማቅ ደግሞ 2 ማንኪያ በትልቁ፣ ሩማን ደግሞ 1 ሙሉ የተፈለፈለ ያያችሁትን ማለት ነው። ሱማቅ አህመር ነው የተጠቀምኩት። ዘይቱን ደግሞ ግማሽ ኩባያ፣ 1 ደግሞ ሽንኩርት በደቃቁ የተከተፈ እንደምታዩት ነጣ ካለው ሽንኩርት ነው የተጠቀምኩት። ሎሚ ወይ 2 ወይም 3 ሎሚ ሊፈጅ ይችላል። ውሃ ካለ 2 ይበቃችኋል። ሁሉንም አንድ ላይ በማደባለቅ እንለውሰውና አያችሁ መልሰን ማጥለያ ላይ እናደርገዋለን ማለት ነው። ውስጥ ያለውን ፈሳሽ እንዲወርድ ማለት ነው። በመቀጠል ሊጥ እንዴት እንዳቦካ አሳያችኋለሁ። ሊጡን ያቦካሁት 5 ኩባያ ነው። በምታዩት ኩባያ የተጠቀምኩ ኩባያ 250 ግራም ነው። ኩዌቲ የሚለውን ምርጥ ዱቄት የተጠቀምኩት። 2 ኩባያ ውሃ ያደረኩና 4 ማንኪያ የዱቄት ወተት ነው ያደረኩት። የዱቄት ወተት የተጠቀምኩት ፈሳሽ ወተት ስለሌለኝ ነው። ፈሳሽ ወተት ካላችሁ 2 ኩባያ ፈሳሽ ወተት፣ 1 ማንኪያ ስኳር፣ 1 ማንኪያ ከግማሽ ደግሞ እርሾ ነው የምናደርገው። ማንኪያ የተጠቀምኩት ትልቁን ነው። 1 ማንኪያ ስኳር፣ 1 ማንኪያ ከግማሽ እርሾ እንዲሁም ግማሽ ኩባያ ዘይት፣ 2 ኩባያ ወተት በማድረግ አንድ ላይ እናደባልቅና ለ15 ደቂቃ ኩፍ እንዲል እንሸፍነዋለን። እርሾ ከበጠበጥን በኋላ ማለት ነው። በመቀጠል ከ15 ደቂቃ በኋላ 5 ኩባያ ፍርኖ ዱቄት እስከ 5 ኩባያ ከግማሽ ሊፈጅባችሁ ይችላል። በትንሿ ማንኪያ ትንሽዬ ጨውና በትንሿ ማንኪያ 1 ቤኪንግ ፓውደር እናደርግበታለን ዱቄቱ ላይ። ዱቄቱን አንድ ላይ ጨውና ቤኪንግ ፓውደርን ከለወስን በኋላ እርሾ እንደዚህ ኩፍ ሲልልን እናቦካለን። በእጃችሁ ማብኳት ትችላላችሁ ማሽን ከሌላችሁ። ስናቦካ እንደዚህ ላላ ያለ እንዲሆን ማለት ነው። ከዛም በኋላ ኩፍ እንዲል በጎድጓዳ ሳህኑ ላይ ዘይት አደረኩኝ። አያችሁት? ማሽኑ ካቦካው በኋላ በተጨማሪ እኔ በእጅም ልክ በመታዩት መልኩ አብኩቻለሁ በደንብ ሽታ አድርጌ ማለት ነው። ዘይት ጎድጓዳ ሳህን ላይ አድርጌ ኩፍ እንዲል እንደዚህ ሸፍኜ በደንብ አየር እንዳይገባ አድርጌ በጨርቅ ሸፍኜ አስቀመጥኩት። ቅዝቃዜ ስለነበረ ማለት ነው። በደንብ እንደዚህ ኩፍ አለ። በደንብ ኩፍ ሲልላችሁ እንደ ኩሽናችሁ የሙቀት መጠን ስለሚወሰን ሰዓቱን ኩፍ ካለላችሁ በደንብ ከወጣለ በኋላ 1 ሰዓትም ሊፈጅ ይችላል ከዛ በላይ እንደ ኩሽናችሁ ቅዝቃዜ። ከዛ ኩፍ ሲል እንደዚህ አካፈልኩትና በምትፈልጉት መጠን ትልቅም ትንሽ ማድረግ ትችላላችሁ። እኔ ታተልቀዋለሁ። ለአስር የምታቀርቡት ከሆነ ለ10 ሰዓት ለመክሰስ ቡናና ሻይ ከአጋ የሚቀርብ ከሆነ በጣም ትንንሽ አድርጉት። ኖርማሊ መብላት ከፈለጋችሁ እንደዚህ ማድረግ ትችላላችሁ። ያን ሁሉ ሰባንክ አልተጠቀምኩም። ትንሽ ይበቃችኋል ሰባንክ። ለምሳሌ ያን ያያችሁት ሰባንክ 3 ቦታ ለ3 ጊዜ ሆናችኋል ማለት ነው። እንደምታዩት 2 ቦታም ላርቅ ካላችሁ በዛ ያለ ሀሹ ያለው መስራት ትችላላችሁ። እናንተ ምን ያክል ነው ብዙ ነው የምፈልገው ካላችሁ ሰባንኩን በዛ ማድረግ ትችላላችሁ። ቆንጆ ነው ሲበዛ ይጠማል እንጂ ምንም አይሆንም። ታዲያ እዚህ ጋር እንደዚህ ከዳመጥኩት በኋላ 3 ማዕዘን እንዴት እንዳረኩት በምስሉ በቪዲዮ እያያችሁ እናንተ ማድርጉት። እቺ በጣቴ ጥብቅ ማረጋት ሊጥ እንዳትከፈትባችሁ በደንብ ጥብቅ አድርጉት። ያኔ የኦቨኑ የሙቀት መጠን በጣም ዝቅ ያለ ስለነበረ ረጅም ደቂቃ ስለፈጀ እቺ ቅርጿ ጠፍታለች። ነገር ግን ኦቨናችሁ ምርጥ ከሆነና ቶሎ የሚያበስል ከሆነ ከ25 ደቂቃ ባነሰ ጊዜ ውስጥ ፈጣይሩ ይበስላል። ዋናው መብሰል ያለበት ከስር ነው። ከስር ከበሰለ በኋላ ከላይ ጥቂት ደቂቃ ብቻ እንዲቀላ እንዲያምር ማድረግ ትችላላችሁ። ኦቨኑን ከላይ ከፍታችሁ ማለት ነው። የኦቨኑ የሙቀት መጠን የምትጋግሩበት ሳህን የሚበስልበትን ደቂቃ የሚወስነው የኦቨናችሁ የሙቀት መጠን ስለሆነ ሊጡን በምታዩት መልኩ በትንንሹ ካድቦለበሏችሁ በኋላ በክቡ እንደዚህ ስትደምጡት ክብ ይሆን የለ። ከዛ ሀሹ ታረጋላችሁ። ከዛ በምታዩት በቪዲዮ መሰረት በ3 ማዕዘን ቅርጽ ብትፈልጉ እናንተ ደግሞ በምትፈልጉበት ቅርጽ
ማረግ ትችላላችሁ። ታዲያ የሰባንኩ እርጥበት በደንብ ይንጠፈፍ ወንፊት ላይ አድርጋችሁ። ምክንያቱም እዚህ ጋር በምትሸፍኑ ጊዜ ውሃ ነገር ካለው ሊጡን እንዳይጣበቅ እንዳይነካባችሁ ሰባንኩ እንዳይጣበቅ ወይም እንዲከፈት ኦቨን ውስጥ ሆኖ እንዲከፈት እንትን ስለሚያደርገው አትንኩት። ስታጣብቁ አያችሁ ሊጡና ሊጡን ነው እንጂ ውስጥ ያለው ሀሹ ሊጡን ጫፉን እንዳይነካባችሁ ማለት ነው። ካለዛ እንደዚህ ጥብቅ አይደላችሁም። ኢቭን ተጣብቆ እንኳን ቢሆን ኦቨን ውስጥ ይከፈትባችኋል ማለት ነው። በምታዩት መልኩ ፈጣይር ሰባንክ ሰርታችሁ እናንተ ሞክሩ፣ ትወዱታላችሁ። ሰርታችሁ ስጨርሱ አስተያየታችሁን ኮሜንት ስር ጻፉልኝ። በአላህ ፍቃድ ከዚህ በኋላ በተለያዩ የምግብ ዝግጅት ቪዲዮ እንገናኛለን ኢንሻአላህ። በዱአችሁ አትርሱኝ የኔ ውዶቼ። እንዲህ ካዘጋጀው በኋላ ከላይ ቀባሁት ምንድነው እንቁላል ወተትና አቼቶ በመደባለቅ ቀባሁትኝ። ከዛም በኋላ ከላይ ያረኩት ደግሞ ጥቁር ሰሊጥ ነው ያረኩበት። ጥቁር አዝሙድ፣ ነጭ ሰሊጥ የምትፈልጉትን እናንተ ማድረግ ትችላላችሁ ማለት ነው። በስሎ ሲወጣ ይህንን ይመስላል። በጣም ነው የሚጠመው። የሊጡ ራሱ ለስላሴ በጣም ምርጥ ነው። እንደምታውቃ ብሏል። እኔ ጋር ግን በጣም ደስ የሚለው ፈጣይር እንዲለሰልስ ከፈለጋችሁ ከኦቭኑ እንደወጣ ጨርቅ ሸፍኑት። ላይክ ሼር ማድረግ አትርሱ።